ጤና ይስጥልኝ። በዛሬው ዕለት የምንማማረው ስኬታማ መሪዎች በየቀኑ የሚያደርጓቸው 5 ምርጥ ነገሮች ምንድን ናቸው? Those 5 daily habits of successful leaders በሚል ርዕስ የምንማማር ይሆናል። በዚህ መሰረት ዋናው የትናንሽ ተግባራት ትልቅ ውጤት በመሪነት the power of daily actions ምንድን ነው የሚለው ላይ እናተኩራለን ማለት ነው። ታላላቅ መሪዎች የተፈጠሩት በአንድ ጀንበር አይደለም። መሪነት እንደ ሩጫ ውድድር ወይም ማራቶን በየቀኑ የምናደርጋቸው ትንሽ ነገሮች ተዳምረው ወይ መሪ ያደርጉናል ወይ ደግሞ ተራ ተከታይ። ዛሬ በየቀኑ የምናደርጋቸው ቀላል ተግባራት እንዴት የቡድን ተጽዕኖአችንን እንደሚቀይሩ እናያለን። መሪነት ክስተት ወይም ኢቨንት ሳይሆን ሂደት ነው ወይም ፕሮሰስ ነው። ቀኑን በማቀድ መጀመር ነው ዋናው ተግባር። Start with intentions። ቀኑን ሳይጀምሩት ከዋሉ ቀኑ እርሶን ይመራዎታል ማለት ነው። መሪ ቀኑን የሚጀምረው ዛሬ ምን ማሳካት አለበት ወይም ዛሬ ምን መሳካት አለበት ብሎ በማቀድ ነው። በየቀኑ ጠዋት 3 ዋና ዋና ግቦች መለየት ነው። እነዚህም ግቦች ከቡድኑ ራዕይ ጋር የተያያዙ መሆን አለባቸው። ይህም የ10 ደቂቃ የቡድን ግንኙነት the 10 minutes connections የምንለው መኖር አለበት። በየቀኑ ከቡድኑ ወይም አብረን ከምንሰራቸው ወይም በስራችን ካሉ ሰራተኞች ጋር ወይም አባላት ጋር ሰውኛ ግንኙነት ማድረግ ያስፈልጋል። ሰውኛ ስለ ስራ ብቻ ሳይሆን ስለ ሰዎች ደህንነት በየቀኑ 10 ደቂቃ ሰጥተው ይጠይቁ። በየቀኑ ቢያንስ አንድን የቡድን አባል ወይም አንድን ሰራተኛ እንዴት ነሽ ብሎ መጠየቅ ይህ በሂደት የማይበጠስ እምነትን ይገነባል። ሁሌም ከሰራተኞቻችን ጋር ጊዜ ሰጥተን መወያየት ያስፈልጋል ማለት ነው። ሌላው በየቀኑ መማማር ነው ወይም በየቀኑ መማር ነው። ዴይሊ ለርኒንግ። መሪነት ካቆመ እውቀት ይቆማል ይባላል። ስለዚህ መሪዎች ሁል ጊዜ ተማሪዎች ናቸው። ሊደርስ አር ለርነርስ። በቀን 15 ደቂቃ መጽሐፍ ማንበብ መለማመድ፣ ፖድካስት ማዳመጥ ወይም አዲስ ክህሎት ለመለማመድ መጣር የዛሬውን እውቀቶ የነገ መሪነቱን ስለሆነ በዚህ ልምድ ውስጥ ማሳለፍ ይገድላል። ሌላው የምስጋና ባህል አለን። the habit of gratitude። ጥሩ የተሰራን ስራ በየቀኑ ማድነቅ ዋናው ተግባራችን ነው ወይስ አይደለም? ያልተመሰገነ ወይም ውጤት ድጋሚ አይመጣም ስለሚባል ያልተመሰገነ ውጤት ድጋሚ አይመጣም ስለሚባል ሁሌም አመስጋኝ መሆን ከኛ ይጠበቃል። እንደ መሪ በየቀኑ ቢያንስ ለአንድ ሰው ስለ ስራው ጥራት አመሰግናለሁ ወይም ጥሩ ሰርተሃል ማለትን መለማመድ ዋና የተግባራችን መሆን ይገባል። ይህ የቡድን ሞራል ወይም የሰራተኞቻችን ሞራል በየቀኑ ስለሚገነባ ይህ ልምድ ሊኖረን ይገባል። የዕለት መጨረሻ ግምገማ ይሄ ኤንድ ኦፍ ዴይስ ሪቪው የምንለው የዕለቱን ስራዎቻችንን መጨረሻ ላይ የመገምገም ባህል ልምዳችን ምን ይመስላል? ቀኑን መገምገም። ከስህተቱ የማይማር መሪ ነገም ያንኑ ስህተት ይደግማልና የየዕለት ስራችንን መገምገም፣ ስህተቶቻችንን ማረም፣ በጥንካሬዎቻችን ላይ የበለጠ እንዲያድግ ማድረግ ከኛ ይጠበቃል። ሌላው ማታ ከመተኛቱ በፊት ዛሬ ምን ተማርኩ፣ ምንስ ማሻሻል አለብኝ ብለው ራሱን ጠይቀው ያውቃሉ? ይህ መለመድ ያለበት ዋና ተግባራችን መሆን አለበት። መሪነት ትልቅ መድረክ ላይ መቆም ብቻ አይደለም፣ በየቀኑ የምናደርጋቸው ትናንሽ ምርጫዎች ናቸው። ስለዚህ ዛሬ ከጠቀስኳቸው 5 ነጥቦች ውስጥ የእርሶ የዕለት ተዕለት ልምድ የሆነው የትኛው ነው? ወደፊትስ የትኛውን ለመጀመር ወስነዋል? ሀሳቡን ኮሜንት ላይ ያጋሩ። እንግዲህ በቀጣይ ደግሞ በሌሎች ርዕሶች ላይ የምንወያይ ይሆናል። የዛሬው በዚያ ብቻ አለው። አመሰግናለሁ።